ደጀኔ ነኝ አብራችሁን ቆዩ ናሽናል ኦይል ኢትዮጵያ ኖክ የማህበራዊ ኃላፊነቱን ለመወጣትና ሀገሪቱን ያረንጓዴ ልማት ጥረት ለመደገፍ ለ8ኛ ጊዜ ያዘጋጀውን የችግኝ ተከላ መርሃ ግብር በአዲስ አበባ ቦሌ አካባቢ አከናውኗል። በዚህ መርሃ ግብር የተቋሙ አመራሮች፣ አጋር አካላትና ሰራተኞች ከ2000 በላይ ችግኞችንም ተክለዋል። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከማገዙም ባለፈ ለቀጣይ ትውልድ የተሻለች ሀገር ማስረከብ ነው ብለዋል። በችግኝ ተከላው ላይ ተሳታፊ የሆኑት የተቋሙ ሰራተኞች እዚህ ከአረንጓዴ አሻራ መጀመሪያ ጀምሮ አብሮ የጀመረ ስለሆነ እኛም ከዛ ጊዜ ጀምሮ አብረን ነው ለ8ኛ ጊዜ የተከልን ያለነው። ደስ ይላል። ምክንያቱም ለውጡንም እያየነው ነው። ምክንያቱም የተስተካከለ የአየር ንብረት ይመጣል፣ ውበት ይመጣል እና ይሄንን ነገር ማግኘት በየዕለቱ የምናየው ነገር ስለሆነ ለውጡንም ስለምናየው በጣም ይሄን በመሳተፌ በጣም ደስተኛ ነኝ። ለሚመጣው ትውልድ ጥሩ የአየር ንብረትና የሚያምር ሀገር ማውረስ ጥሩ አራያ ስለሆነ በጣም ደስ ይላልና የዚህ ተሳታፊ በመሆኔ በጣም ደስተኛ ነኝ። ሀገራችን እየተቀየረች ነው፣ እየለማች ነው፣ አረንጓዴ እየሆነች ነው። አረንጓዴ ነገር ደግሞ በጣም ደስ የሚል ነገር ነው፣ ለምለም ነው፣ ደስ ይላል። እያየነው ነው። ዝናብ ወቅቱን ጠብቆ ይዘንባል፣ ነፋሻማ አየር እናገኛለን። ስለዚህ ጥሩ ፕሮጀክት ነው። ዘንድሮ ይመስለኛል ከ5 ወይ 6ኛ ዓመት ከልጄ ጋር እንግዲህ 6ኛ ዓመት ይመስለኛል። ይሄ እንግዲህ ልክ እንደ ተክሉ ነው ትውልድ ቅብብሎሽ ነገር እንዲረዳውና እሱም ቀጣይም ይሄን ነገር እንዲያስቀጥል ትውልዱ ከዚህ እንዲረዳ ማለት ነው። የአየር ንብረት ለውጥን ለመቋቋምና የደን ሽፋንን ለማሳደግ የሚደረገውን ሀገራዊ የአረንጓዴ አሻራ ጥረት ለመደገፍ የመደመር መንግስት እሳቤን በመስከል ላለፉት 8 ዓመታት በተከታታይ ችግኞችን ሲተክል የቆየው ናሽናል ኦይል ኢትዮጵያ የተተከሉ ችግኞችን መከታተልና እንክብካቤ ተደርጎላቸው እንዲጸድቁና ለአካባቢው ውበትና አየር ጥራት አስተዋጽኦ እንዲያበረክቱ ክትትል ማድረግ እንደሚገባ ዋና ስራ አስፈጻሚው ታደሰ ጥላሁን ተናግረዋል። የኖክ ሰራተኞችና የኖክ ዲለሮች፣ ትራንስፖርተሮች አንድ ላይ ሆነን የለውጡ መንግስት ከተቋቋመ ጀምሮ በየአመቱ ይህንን ፕሮግራም ስናከናወን ቆይተናል። ይህንን የምናደርግበት ደግሞ ዋናው ዓላማው ከመንግስት ጋር ሆኖ ይህንን አገራችንን በደን የመሸፈኑ ፕሮግራም የምንችለውን ያህል ለማድረግ አስተዋጽኦ ለማድረግ ነው። በየአመቱ ወደ 8 ዓመት ይሆነናል አሁን ከጀመርን። ኢትዮጵያ ግሪን ሆነች ማለት ወንዞቿ እንደ ልብ የሚፈሱበት፣ እርሻችን የሚያድግበት፣ አካባቢያችን የሚለማበት እያደገች መንግስት ከሚያካሄደው የለውጥ ፕሮግራም ዋነኛው ፒላር ነው ማለት ይቻላል። ይሄን ኢትዮጵያ ግሪን የማድረጉ ጉዳይ በየአመቱ ደግሞ የምንተክልበት ቦታ በተለይ የካካ ተራራ ላይ ነበር መጀመሪያ ስንተክል የነበረው። ኖክ ተብሎ ተመድቦልን እዛ ቦታ በየጊዜው ሄደን የምንከባከብበት ፕሮግራምም አለን።